ሰላም ሰላም፣ እንዴት አላችሁ? የቸርች ፕሮግራሞችን እንዴት አድርገን ለአገልጋዮች ማከፋፈል እንችላለን በዚህ ሞባይል አፕ ላላችሁኝ ላሳያችሁ። እስቲ መጀመሪያ ወደ ፕሌይ ስቶር እንግባ። ፕሌይ ስቶር ገብታችሁ ቀጥታ አማሃርክ ባይብል ስቴዲ ብላችሁ ጻፉ። ባይብል ስቴዲ ከዛ ሰርች አድርጉ። ከዛ በኋላ የትኛው ይመጣል? እንዲህ ሆኖ እቺ አማሃርክ ባይብል ስቴዲ የሚል ይመጣል። ከዛ እሱን ክሊክ አድርጉት። እኔ አሁን ኢንስቶል አላረኩም። አሁን ኢንስቶል አረጋለሁኝ። እስቲ ኢንስቶል አረጋለሁኝ። እያረኩ ነው። ኢንስቶል እያረጋ ነው። ካረጋ በኋላ እንቀጥላለን። አርጓል። ከፈትኩት። ከዛ እችን አለው አረጋለሁኝ። ከዛ በኋላ እንዲህ ይመጣል። አሁን ዋናው አሁን ለማሳያት የሚፈልገው ከታች አለችውን አሁን ይሄንን ነው የፕሮግራም ተራ ማዘጋጀት የሚለው እሱ ላይ ነው የምትመጡት። ከዛ በኋላ ፕሮግራሞች ካሉ እዚህ ጋር ክፍለ ጊዜዎቹን እዚህ ጋር እና መጪውን እዚህ ጋር ያስቀምጣል። እና አሁን ይሄንን የፕሮግራም ተራ ወይም የፕሮግራም ተራ ላይ የሚያገለግሉ አገልጋዮችን ለመመደብ ምን እናደርጋለን? መጀመሪያ አገልጋዮቹ መመዝገብ አለባቸው። እዚህ ጋር የቤተ ክርስቲያን አስተዳደር የሚል አለ አይደል? አባላትን ቡድኖችና ተሳትፎን ቼክ የምናደርግበት የምንመዘግብበት የምናይበት ቦታ ነው። ከዛ በኋላ እዚህ ጋር ሊስት ይሆናል እና ስለዚህ መጀመሪያ ፕሮግራም ላይ ከመመደባችን በፊት ምን ማድረግ አለብን? አገልጋዮችን ወይም አባላትን ማለት ይቻላል አባላትን መመዝገብ አለብን። ስለዚህ መጀመሪያ ወዴት የምንሄደው? የቤተ ክርስቲያን አስተዳደር የሚል ጋር እንሄዳለን። ስንሄድ እንዲህ ያሳያል እና እዚህ ያሳያል። ከዛ ከታች በኩል እዚህ ጋር ነው አሁን አባላትን የምንመዘግበው። አባላትን እንመዘግባለን። ከተመዘገቡ በኋላ በምን ቡድኖች ውስጥ ወይም በምን ግሩፕ ውስጥ እንደሚያገለግሉ ያንን ህብረትም ደግሞ እንመዘግባለን ወይም እንመድባለን ማለት ይቻላል። ከዛ በኋላ ተሳትፎንም ቼክ ማድረግ ይቻላል። እኔ አሁን አባላትን ከመመዝገብ ልጀምር። አባላትን ሙሉ ሊስት አለ። ሙሉን እንደ ቤተ ክርስቲያን ሙሉን መጨመር ትችላላችሁ። እኔ ግን ከላይ ያለችውን ስምና የአያት ስም የሚለውን ብቻ ነው ማሳየው እና እናንተ ስምና የአባት ስም መጠቀም ትችላላችሁ። እኔ ግን የአያቱን ሊጠቀም እና መጀመሪያ እስቲ ማን ልበል? እዚህ ጋር አሁን ጥሩ አሁን በአማርኛ ብቻ ለመጠቀም ከፈለጋችሁ እዚህ ጋር የአማርኛ ኪቦርድ ይመጣል። የራሱ የሞባይል ኪቦርድ ከሌለ ይችን መጠቀም ትችላላችሁ። ለምሳሌ ክሊክ አድርጌ ስላሳይ ይኸው ክሊክ አረኩት። የትኛው መጣ? ሁለቱን መጣ። ከሁለቱ ከላይ ያለውን አጥፉት እና አሁን ይሄ የራሱ የዚህ አፕ እንትን ነው ኪቦርድ ነው እና ይሄንን ኪቦርድ መጠቀም ትችላላችሁ። እና ለምሳሌ ማን ልበል? ዝም ብዬ አበባ ልበል። ዝም ብዬ ሁለት ወይ ሶስት ፊደል ብጽፍ ይሻለኛል እንዲህ እንትን ከሚል አበባ ወይም እንግሊዝኛ ይቀላል እኔ ለመያዝም። እናንተ እንዲህ መያዝ ትችላላችሁ። ለምሳሌ ዲሊት ያደረኩት ማን ልበል? አበባ ልበል። አበበ ብዬ እንዲህ መጻፍ ይችላለሁ። አበባ ብዬ እንዲህ መጻፍ ይችላለሁ። እናንተም መጠቀም ትችላላችሁ። እዚህ ጋርም ደግሞ በጣም ብዙ እንትኖች አሉ በቀላሉ ማግኘት የምትችሉት ነገር እና በቀላሉ እነዚህን ማግኘት ትችላላችሁ እና እሱን ኪቦርድ መጠቀም ትችላላችሁ። ከዛ ስትጨርሱ ምን ታደርጋላችሁ? እዚሽ ጋር አያችሁ፣ እዚሽ ጋር የሆነ ምልክት አያችሁ፣ እዚሽ ጋር እሱን ምልክት መንካት ትችላላችሁ። እንዲህ ከዛ እንዲህ ይመጣል። ከዛ በኋላ ይሄንን ደግሞ ለማጥፋት እዚሽ ጋር አያችሁ፣ ከዛ እችን ክሊክ ታደርጋላችሁ፣ ይጠፋል። እና እኔ አሁን በእንግሊዝኛ ብቻ ሊጠቀም
እና አበበ አየለ ልበል አየለ። ከዛ በኋላ ላይ እዚሽ ጋር የሆነ የተሸፈነች ነገር አለች። ከላይ የተሸፈነ የሚመስል ነገር አለች፣ ግን እዚህ ጋር ሴቭ የምትል አለች። እዚህ ጋር እዚሽ ጋር ሴቭ የምትል አለ ወይም አስቀምጥ የምትል አለች። እሱ ብቻ አይደለም፣ ከታችም አለች። ይኸው ከታችም መጠቀም ትችላላችሁ እዚሽ ጋር። ስለዚህ ከሁለት አንዱ መጠቀም ትችላላችሁ። ስለዚህ እኔ ከላይ ያለው ይሻለኛል እኔ። ኦኬ አንድ አባል ተጨምረዋል። ይኸው እያያችሁ ነው። እዚህ ጋር አንድ አባል ተጨምረዋል እና ንቁ ነው የሚለው ስለሞላው ነው ንቁ ብዬ። እሺ ሁለተኛ ደግሞ ከበደ በቀለ ልበል። ከበደ በቀለ አልኩት። ከዛ በኋላ ሴቭ አደረኩት፣ ሁለት ሆነ። ከዛ በኋላ ደበበ ከበደ ልበል እና ሴቭ አደረኩት። ከዛ በኋላ ማን ልበል? ፊስየ ከመ ልበል። አራት ሆነ። ድሌ ቁምዛ ልበል። ለእንትኑ ችግር የለውም። ስም ምንም ቢሆን የፈለጋችሁትን የእናንተ የምትፈልጉት የራሳችሁን መጻፍ ትችላላችሁ። እና ከዛ በኋላ ማን ልበል? እሺ ቲቲ ይሄ ልበል። ቲቲ ልበል። በቃ ቲቲ እና ዋይ ልበል። ከዛ በኋላ ኪው ደብሊው ልበል። ስሞች ናቸው ማለት ነው። ከዛ በኋላ ኢ ከዛ ልበል እና ስንት ሆኑ? 8 ሆኑ። እሺ ልጨምር እስከ 10 ምናምን። እሺ ዩ ከዛ ሊሁን። ከዛ በኋላ ሌላ ስም ደግሞ ከዛ ፒፒ ልበል። ከዛ በኋላ ብዬ ኤስኤስ እላለሁኝ። እሺ ከዛ በኋላ ዲዲ ኤፍ ከዛ በኋላ ጂጂ አድርጌ ኤች አደርጋለሁኝ። ከዛ በኋላ ጄጄጄ አድርጌ ይህንን ኬኬ አደርጋለሁኝ። እሺ ከዛ በኋላ ኤልኤልኤል አድርጌ እዚሽ ጋር ደግሞ ዘዘድ አደርጋለሁኝ። እሺ 15 ሆነዋል። ከዛ በኋላ ሲሲሲ አድርጌ እዚህ ጋር ቪቪ አደርጋለሁኝ። 16 ሆነ። ከዛ በኋላ ቢቢ አድርጌ እናደርጋለሁኝ 17። በዚህ በቃ አሁን አባላትን ጨረሰን። አባላቶቹ ተጨምረው ይኸው 17 አባላት አሉን። ከዛ በኋላ አሁን ወዴት ነው? ወደ ግሩፕ ለመስጣት ወይም ህብረቱን የትኛው ህብረት ውስጥ ነው የሚያገለግሉት አባላቶቹ አሁን የት ነው የሚያገለግሉት የሚለውን ያንን አሁን እናከፋፍላለን። እና እሱን ለማከፋፈል ቡድን የሚል አለን። በዚህ ቡድን ላይ መጀመሪያ አድ የምትል እዚሽ ጋር ከላይ አለች፣ እቺ አለች። እና እሷን ነገር ወደዚህ ማምጣት አለብን። እሺ እዚሽ ጋር ላምጣ። እሺ እና እቺ ያለች ክሊክ አረኩት። አሁን ቡድን ጨምራለኝ። አሁን ለምሳሌ ምን ልበል? የፕሮግራም መሪዎች በአማርኛ መጻፍ ትችላላችሁ። እኔ በእንግሊዝኛ ልጻፍ። ፕሮግራም ሊደር ብዬ ከዛ በኋላ እዚህ ላይ መሙላት ትችላላችሁ። ይሄንንም ግን እኔ ይሄንን መሙላት አልፈለኩም። እና ከታች የሚታየው ቦታ አያችሁ፣ እዚህ ጋር አባላት የሚል
እና መሪ የሚል አለ አይደል? ከዛ ፊት ለፊት ላይ ምን አለች? እቺ ምልክት አለች እና እሱን ክሊክ ታደርጉታላችሁ እና ክሊክ እናድርገው። እሱን እቺን ክሊክ አረኩት። ከዛ አያችሁ አባላትን በሙሉ ቅድም የጨመርኩትን በሙሉ ይኸው አመጣ። ይኸው አመጣ እዚህ ጋር አባላትን በሙሉ አመጣ እዚህ ጋር። ስለዚህ አሁን ከላይ ያሉትን ሁለት ሰው እንምረጥ። አራት ቢሆን ጥሩ ነው። አራት እናድርግ። አራት ለአንድ ቡድን አራት እንደሱ እንሰጣለን። ለምሳሌ አሁን ክሊክ ስናረግ ክሊክ እናረጋለን። ከዛ ክሊክ። ስለዚህ አራት ሰው ለፕሮግራም መሪነት ሰጥተናል። እኔ በመስመር ነው ያደረኩት። እናንተ የምትፈልጉትን ሰው ብቻ ነው የሚሰጡት። እና ከዛ ሌላ ምን ያስፈልገናል? ሌላ ደግሞ ፕሮግራም መሪ ብቻ አይደለም፣ ሌላ ደግሞ ምንድነው? ሌላ የሚጸልዩ ሰዎች ፕሬየር ግሩፕ እና ፕሬየር ግሩፕ ላይ አሁንም እንደገና ተመሳሳይ እዛሽ ጋር ታች መጥተን ክሊክ አድርገን ማግኘት እንችላለን። አሁን እዚህ ጋር ስትመጡ አያችሁ አሁን አራት ሰው ከላይ ያለው አራት ሰው ወስደናል። 1 2 3 4 የሚለው ሰው ወስደናል። አሁን የትኛውን የምንወስደው? 5 ማለት 7 8 9 10 12 ጨረሰን እኮ ሰው አለቀ። ሁለት እናድርገው። እሺ 3 የሚሆን ሁለት እናድርገው። ሰው አለቀ እና 8 እናድርገው። በርግጥ ጸሎት ላይ መጨመር አለበት። ኤዲት ለማድረግ ደግሞ ራሱን ክሊክ አድርጉት ራሱን። ጸሎት ደግሞ ሌላ ሰው ተጨማሪ ሰው ይፈልጋል። የጨመረነው ሰው ከታች መጣ። አያችሁ መሪ የሚል ጋር አሁን እንደገና ለመጨመር ክሊክ አድርጋችሁ ይሄ ክሊክ ታደርጋላችሁ። ከዛ በኋላ አፕዴት የሚለው ከታች አፕዴት ማድረግ ነው እና ከዛ በኋላ እንደገና ምን ያስፈልገናል? ዘማሪዎች ወይም ሲንገርስ ብንልም ችግር የለውም። ያው እንግሊዝኛ ግን ብዛትን ካለ ሲንገርስ ነው እና ከአሁንም ምን እንጨምራለን? አባላትን እንጨምራለን። አባላቶቹ አሁን እዚህ 1 2 3 4 5 6 7 8 9 10 እና ምን እናድርግ? 10 እንዲህ እናድርግ። አሁን ቀሪዎቹ ጂጂ ላይ ነው የቆመ ነው እና ቀሪዎቹን ከጂጂ ጀምረን እንዳለን። አሁንም ሴቭ አረገን። አሁን ደግሞ ምን እንፈልጋለን? ሰባኪዎች ፕሪቸርስ እንበል ፕሪቸር እና አሁንም እንጨምር። ከጂጂ ጀምረን እንጨምር። 1 2 ሰባኪ 2 ቢሆን አይበቃም እንዴ? ሰባኪ 2 ቢሆን በርግጥ ኦልሞስት እያለቀ 4 ይሁን። ሰባኪ አራት እናድርገው እና ሰባኪ 4 የሚጸልይ ሰው እና ምናልባት ግጥም ካለ ፖም ነው የሚባለው ግጥም። እሺ ግጥም ፖም እንበል። ፖም እናንተ እንትን በምትሉት ቀይሩ እና እሱ ላይ ደግሞ ያለው ስንት ሰው ነው? አንድ ሰው ነው የቀረው መሰለኝ። አንድ ሰው ብቻ ነው የቀረው። ስለዚህ አንድ ሰው ነው ጨመረን። ስለዚህ እዚህ ጋር አሁን መድበናል። አሁን ለአንድ ቀን የሚሰጠው አንድ የተመደበው ሰውና ተጠባባቂ አንድ ነው በየቀኑ እንትን የሚለውና አሁን ይሄንን ጨረሰን መድበናል። አሁን ወዴት ነው የምንሄደው? ወደ ኋላ ወጥተን ወደ መጀመሪያ አሁን ፕሮግራም ተራ ማዘጋጀት በሚል ቦታ እዚሽ ጋር እንመጣለን። እዚሽ ጋር እንመጣለን እና እዚህ ጋር መጥተን ክሊክ እናደርጋለን። ክሊክ አድርገን አሁን ሁለት አማራጭ ይሰጠናል። አዲስ ለመፍጠርና መደበኛ ያለውን መጠቀም የሚለው አለ። አብዛኛው ጊዜ አዲሱን ብትፈጥሩ ይሻላል፣ ለእናንተ በሚመቸው አድርጋችሁ። ይሄ ደግሞ መደበኛው ነው፣ ከዚህ በፊት በውስጥ የተዘጋጀውን ነው የሚሰጣችሁ። ያ ደግሞ ከእናንተ ጋር ላይሄድ ይችላል እና ሁለቱንም መጠቀም ትችላላችሁ። ስለዚህ እኔ ከመጀመሪያ ልጀምር እና እሱን ክሊክ አድርጌ ሌላ ጊዜ ምናልባት መጀመሪያ ዝም ብላችሁ ከገባችሁ እዚህ ጋር ግሩፕ ፍጠር ብሎ ያሳያል በቀይ።
እና እሱን ክሊክ አድርጋችሁ ቅድም ግሩፕ እንደፈጠርኩት ትፈጥራላችሁ። እኛ ስለፈጠረን እዚህ አያሳይም። ስለዚህ ቀጥታ ምን እናደርጋለን? የመጀመሪያ እዚህ ላይ ክሊክ እናድርገው። ክሊክ አረኩት። ክሊክ አድርጌ አሁን ፕሮግራም ማዘጋጀው ለመቼ ነው ልበል? ለይሁድ ይሁን። ለይሁድ ቀን እናንተ ለየትኛውም ቀን ልታደርጉ ትችላላችሁ። ለይሁድ አረኩት። ከዛ በኋላ መግለጫ ምናምን መጻፍ ትችላላችሁ። ዴይሊ ነው ዊክሊ ነው? ዊክሊ ነው። እሺ ዴይሊም ልበል፣ ችግር የለው። ዊክሊም ካላችሁ ዴይሊም ካላችሁ ዊክሊም ይሁን። እሺ ይሁዱ በየሳምንቱ ስለሚመጣ እና ቀለሙን እንትን ማለት ትችላላችሁ። ዋና ወሳኙ የቱ ጋ ነው? እዚህ ጋር ሚና የሚለው ጋር ሚና ጨምር የሚል ጋር ነው። አሁን ዋና ሚና ነው የምንጨምረውና ለምሳሌ አሁን እኛ ቸርች ውስጥ አሁን የምንፈልገው አንደኛ ለምሳሌ ብሎ ቦታ ይሰጣል እና እዚህ ቦታ ሲሰጥ እዚሽ ጋር ምን ታረጋላችሁ? ቀጥታ ምኑን ትጽፋላችሁ። ለምሳሌ እኛ የምንፈልገው ምኑን ነው? ሰባኪ ወይም የፕሮግራም መሪ የሚለው። እሺ ለምሳሌ የፕሮግራም መሪ የፕሮግራም መሪ እዚህ ከታች እንትን ብሏል። በሚቀጥለው አስተካክላለሁ። አልታያለኝ እና አልታያለኝ እሱን ደግሞ አስተካክላለሁ በሚቀጥለው ሰዓት ላይ። አሁን ፕሮግራም መሪ ከየት አለ? ከፕሮግራም ሊደር ነው የሚወስደው። አሁን እዚህ ጋር ከየት ነው የሚወስደው የሚለው ቦታ አለ። አንድ ከሁሉም ቡድን ካላችሁ ከእያንዳንዱ ዝም ብሎ ይወስዳል ራንዴምሊ። አይ ከፕሌየር ካላችሁ ከፕሮግራም መሪ ካላችሁ ፕሮግራም መሪዎችን የሚወስደው ከየት ነው? ከፕሮግራም መሪ ነው። ከጸላያን ካላችሁ ከጸላያን፣ ከሲንገር ካላችሁ ወይም ከፔጅ የፈለጋችሁ ማድረግ ትችላላችሁ። ስለዚህ እኛ የምንፈልገው ከፕሮግራም ሊደሮች እንዲወስድ ነው። ሌላኛው ሚናው እንደገና እንጨምር። ሚና ለእኛ ስንት ሚና ነው የሚያስፈልገው? ፕሮግራም መሪ ያስፈልጋል። ይኸው ቀጥሎ ደግሞ ምን ያስፈልጋል? የሚጸልይ ሰው ክሊክ እናድርገው፣ የሚጸልየውን። ከዛስ እንደገና ክሊክ ለማድረግ ከጸሎት በኋላ ግጥም ሊያስፈልግ ይችላል። ግጥም፣ ከግጥም በኋላስ ዝማሬ፣ ከዝማሬ በኋላስ ስብከት፣ ከስብከት በኋላስ እንደገና ዝማሬ እና ከዛ በኋላ የመጨረሻ ጸሎትም ሊኖር ይችላል። የመጨረሻ ጸሎት። ስለዚህ ሁሉንም ክሊክ አድርገናል። አሁን መሙላት ነው በጽሁፍ። ይሄ ግጥም ነው፣ ግጥም ነው የሚሆነው። ግጥም ግጥም ደግሞ ገጣሚዎቹ ከየት ነው የሚወሰዱት? ገጣሚዎቹ ከፖም ከሚል ቦታ። ከዛ በኋላስ መዝሙር፣ የመጀመሪያ መዝሙር አይደል? የመጀመሪያ መዝሙር የመጀመሪያ መዝሙር ትላላችሁ። ለእናንተ በሚመቸው መጻፍ ትችላላችሁ። መዝሙሩን ዘማሪዎችን ከየት ነው የሚወስዱ? ከሲንጌር። ከዛ በኋላ ከመዝሙር በኋላ ስብከት፣ የወንጌል ስብከት ሊባል አይደል? የወንጌል ስብከት፣ የወንጌል ስብከት። ከዛ ሰባኪዎችን ከፕሪቸር እንዲወስድ አደረኩት እና ከዛ በኋላ እንደገና ምን ያስፈልጋል? ሁለተኛ መዝሙር ያስፈልገናል። ሁለተኛ ዙር ማለት ነው። ሁለተኛ ሲባል ሁለተኛ ዙር፣ ሁለተኛ መዝሙር ልበል። መዝሙር አልኩት። ከየት ይወስዳል? አሁንም ከሲንጌር። ከዛ በኋላ የመጨረሻው ምን ነበረ? ሁለተኛ ዙር ጸሎት ብልም ችግር የለውም። እሺ ሁለተኛም ሊባል ለመለያት ሁለተኛ ጸሎት። እዛ ግን ጸሎት ብለናል እንዴ? ጸሎት እዚህ ጋር መዝሙር፣ ግጥም እዚህ ጋር አልጨመረንም። አንዴ እንትን ጸሎቱ የመጀመሪያ ጸሎት አልተጨመረም ከግጥም በፊት። ስለዚህ እንዴት እንጨምራለን? ሚና እንበል። ከዛ ወዴት መጣ? እዚህ ታች ላይ መጣ። ታች መጣው ወደ ላይ እንውሰድ። አሁን እቺን አያችሁ፣ ክሊክ እያደረጋችሁ ወደ ላይ መውሰድ ትችላላችሁ። ለምሳሌ ክሊክ አረኩት። አይተም እንደ
ኦኬ ያኛው ወደ ታች ላምጣ። እሺ ለምሳሌ ምንድን ነው ያደረኩት? እሺ ሁለተኛ ጸሎት ኦኬ ይኸው ወሰድኩት። ለምሳሌ ሰባኪ የሚለው እዚህ ጋር ጸሎት ሁለት አንደኛ መጀመሪያ ጸሎት ሊበል እናንተ ፈጠን ፈጠን ብላችሁ እንትን ማለት ትችላላችሁ። እኔ ምናልባት እያሳየው ስለሆነ ነው እዚህ የቆየሁት። የመጀመሪያ ጸሎት አልኩት እና ከየት ነው ከእንትን መቅደም አለበት። አሁንም ወሰድኩት። የመጀመሪያ ጸሎት አሁንም ወሰድኩት። ከመጀመሪያ መዝሙር መቅደም አለበት። አሁንም ወሰድኩት። እየወሰድኩ ነው ክሊክ እያደረኩ እና ከግጥም መቅደም አለበት። አሁን ይኸው አደረስኩት። አሁን አያችሁ የመጀመሪያ ፕሮግራም መሪ፣ የመጀመሪያ ጸሎት፣ ግጥም፣ የመጀመሪያ ዝማሬ፣ ስብከት፣ ከዛ ሁለተኛ መዝሙር፣ ከዛ የመጨረሻኛው ጸሎት ሰባተኛው ላይ እና ጸሎቱ ከጸሎተኛ ነው የሚሆን ፕሬየር ነው መሆን አለበት። እዚህ ጋር ፕሬየር መሆን አለበት፣ ከፕሬየር መሆን አለበት እና ጨረሰን። አሁን ጨረሰን። ከጨረሰን በኋላ ምንድን ነው የምናደርገው? ጭራሽ ላይ ያለውን ፊጠር የሚለውን እዚህ ጋር ያለውን ፊጠር የሚለውን ክሊክ እናደርጋለን። ከዛ ክሊክ አረኩት። ከዛ ያልተሟላ ሚናዎች አሉ። እያንዳንዱ ሚና ኦኬ ያልተሟላ ሚና አለ። እሺ ፕሮግራም መሪ፣ የጸሎት፣ ግጥም፣ መጀመሪያ መዝሙር፣ ወንጌል፣ ስብከት፣ ሁለተኛ እሺ እዚህ ጋር ስምንተኛ አያስፈልገንም ለኛ ድሌት እናድርገው። ድሌት አልኩት። ስለዚህ አሁን ፊጠር አልኩት። ይኸው ፈጠረ። አሁን ከዚህ በኋላ አሁን ራሱ አይደጋገምም። በአንድ ቀን ላይ ለአንድ ሰው ሁለት ተመሳሳይ ፕሮግራም አይሰጥም በአንድ ዙር ላይ እና በጥንቃቄ ነው የሚያደርገው። እና መጀመሪያ ዙር አሁን ጄኔሬት ያደርጋል እዚህ ጋር። አሁን ምንድን ነው የምታደርጉት? እዚህ ጋር ዝርዝሩን አዘጋጅ ስትሉት ክሊክ እናድርግ። አሁን ቀኑን ማስተካከል ትችላላችሁ። እኔ ለዛሬ ቀን ሊበል፣ ለነግም ለተነገ ወዲያም ለፈለጋችሁ ቀን ማዘጋጀት ትችላላችሁ። ከዛ ሽፍቱም ደግሞ የከሰዓት ነው የማታ ነው የጠዋት ነው የሚለውን እናንተ ታዘጋጃላችሁ። እዚህ ጋር መጻፍ ትችላላችሁ፣ እዚህ ጋር መጻፍ ትችላላችሁ። ስለዚህ የኔ እንዳለ ይሁን። ከዛ በኋላ ምን ላድርግ? ይኸው ለሽፍት ዋን አዘጋጅ አልኩት። ክሊክ አረኩት። አሁን ይኸው አዘጋጅቶ ሰጠኝ። ግጥምም እነዚህ ቦታዎች ተደጋጋሚ ከሆነ ነው። አሁን አያችሁ እዚህ ባዶ አድርጎ ያስቀመጠው። ተደጋጋሚ ከሆነ ባዶ አረጋል። ለምን አይሰጥም? በአንድ ቀን ላይ ለሁለት ፕሮግራም አንድ ሰው አይሰጥምና ባዶ ነው የሚያደርገውና እሱን በቂ ሰው ማዘጋጀት አለባችሁ። ካልሆነ ባዶ አድርጎ አንድ ሰውን ብቻም እንዲያገለግል ማድረግ ትችላላችሁ። አሁን ይሁት አሁን ሽፍቱ ቀኑ ይሁድ ቀን ነው። ቀኑም ይኸው እዚህ ጋር አለ። ለየትኛው ሽፍት? ለሽፍት ዋን ነው ያዘጋጀ ነው። ከዛ በኋላ ሚና የሚለው ይኸው የአገልግሎት መስመር እና ቀጥሎ ደግሞ የተመደበው ሰው እና መጠባባቂያ ወይም ተጠባባቂ እና የፕሮግራም መሪ ይኸው ደበበ ከበዳ ነው። እሱ ከሌለ ፍስያ መጠቀም ይችላል። የመጀመሪያ ጸሎት እና ግጥም አለ። የመጀመሪያ መዝሙር አለ። የወንጌል ስብከት አለ። ሁለተኛ መዝሙር አለ እና ሁለተኛ ጸሎት አለ። መደምደሚያንም መጻፍ ትችላላችሁ። ምናልባት መደምደሚያው ላይ ደግሞ ማሳሰቢያ የሚሰጥ ሰውን ካለ ወይም መሀል ላይ ማሳሰቢያ የሚሰጥ መሪም ካለ መበደብ ትችላላችሁ እዚህ ፕሮግራም ውስጥ እና እንዲህ ያስቀምጣል። ከዛ በኋላ ምን ታደርጋላችሁ? ቀጥታ በፒዲኤፍ ወስዳችሁ ፕሪንት አድርጋችሁ በወረቀት ላይ አድርጋችሁ መጠቀም ትችላላችሁ። ካልሆነ እሱን አይደለም ካላችሁ ደግሞ በኢሜጅ መልክ በፎቶ መልክ ፕሪንት አድርጋችሁ ወይም ሼር አድርጋችሁ መጠቀም ትችላላችሁ። ስለዚህ እኔ አሁን የሚፈልገው በኢሜጅ ነው። በኢሜጅ መልክ ነው የሚፈልገው። ለምሳሌ በሁለቱን ላሳያችሁ እችላለሁኝ። ለምሳሌ አሁን በኢሜጅ ክሊክ ላድርገው። አሁን አያችሁ 01 ገጽ 0 እና ገጽ 2 ነው አሁን
ገጽ 2 ስለሆነ የተወሰኑ ሰዎችን ገጽ 1 ላይ ያስቀምጣል። ቀሪዎችን ደግሞ ወዴት ነው የሚወስደው? ገጽ 2 ላይ ነው የሚወስደው። ሼር ስናደርግም እዚህ ጋር ለሁለቱም ነው ሼር የምናደርገው፣ ለሁለቱም ነው ሼር የምናደርገው። እና ይሄ ማለት 2 ዙር ነው ሼር የምናደርገው፣ ለሁለት ሳይሆን 2 ዙር ነው ሼር የምናደርገው። ምክንያቱም 2 ገጽ ስለሆነ፣ 3 ገጽ ከሆነ 3 ጊዜ ነው። ኢሜጅ ስለሆነ ነው እንደሱ የሚያደርገው። ፒዲኤፍ ከሆነ በወረቀት መልክ ከሆነ እንደዚህ ያደርግም በአንድ ነው የሚያወጣው። ስለዚህ አሁን እኔ ሼር ማድረግ የሚፈልገው ምን ላይ ይሁን? እሺ ኢሞ ላይ ይሁን ወይም ቴሌግራምም አለ ዋትስአፕም አለ ኤኒ እንትን አለ እና ለኔ የሚቀለው ኢሞ ቢሆን ኢሞ ላይ ለምሳሌ ገለቶ የሚባል አገልጋይ አለ፣ ለሱ ልስጠው፣ ሼር አረኩት። ከዛ በኋላ ደግሞ ሲመለስም እንደገና ሼር አርጋለኝ። ለምን? 2 ገጽ ስለሆነ። አሁንም ለማን ሼር አረጋለሁ? ለገለቶ ሼር አረጋለሁ። ለሌሎችም ሼር ማድረግ ትችላላችሁ። ሼር አረኩት እና አሁን እንዴት አሳየ? አያችሁ እዚህ ጋር እስከ 6 መጣ። 7ኛው ቀረ። 7ኛው ስለቀረ ነው አሁን ወዴት ያመጣው? ሙሉን እዚህ ጋር ሙሉን አሳየው። የተቆራረጠ ደግሞ አንድ ቁጥር ብቻ እንዳያሳይ ካሳየ ይደብራል። ስለዚህ እንዲህ ቢሆን ይሻላል፣ እንዲህ ሙሉ ቢሆን እና እንዲህ አድርጋችሁ መጠቀም ትችላላችሁ። ካልሆነ ግን ደግሞ ምን ማድረግ ትችላላችሁ? እሺ ወደ ቦታ ሊመለስ ምን ማድረግ ትችላላችሁ? በፒዲኤፍ አሁን ፒዲኤፉን ልላክ፣ ለምሳሌ ለሱም ልላክ። እሺ ለሱም ላኩለት። ይኸው ፒዲኤፉ ሄደ። ፒዲኤፉን ከፍቼ ላሳይ። ይኸው ልክፈት። ኦኬ ኮኔክሽን ይፈልጋል ፒዲኤፉ። የኔ ስለሆነ ነው። በእናንተ ላይ ፒዲኤፍ ካለ ቀጥታ ነው የሚከፍተው። ፒዲኤፍ የሚያነብ እንትን ካለ የኔ ግን እንትን ስለሌለ ነው እንዲህ እንትን አደረገው። ፒዲኤፍ ሪደር የለውም እና ለዛ ነው ይከፍታል። ቀጥታው እንዲህ ወረቀት አድርጎ ነው የሚከፍተው። ስለዚህ አሁን እንመለስ፣ ወደ ቦታ ተመለሰን። ከዛ በኋላ ምን ማድረግ? አትም የሚል ከታች የሆነች ከውስጥ ገብታ የምትታየለችም ዝርዝር አትም የሚል እሱን ክሊክ ማድረግ አለባችሁ። እንዲህ ከተዋችሁ ሊጠፋ ይችላል እና አትም አልኩት። አሁን አትሞ አሳየ። አሁን እዚህ ጋር አያችሁ እንዲህ አድርጎ አሳየ። አሁን ሌላ ጊዜ ከዚህ ስክሪን ሸት አድርጋችሁ መውሰድም ትችላላችሁ። ወደፊት ግን ከዚህም ሼር እንዲደረግ እናደርጋለን። ወደፊት እናዘጋጃለን። እሱን ይሄን ገብታችሁ የምታገኙት እዚህ ጋር ገብታችሁ የምታገኙት ዝርዝር በሚል ቦታ ነው። እሺ አሁንም ወደ ኋላ እንመለስ። አሁንም ለሌላ ሽፍት ወይም ለሌላ ሳምንት እናዘጋጅ። አሁንም አዘጋጅ አልኩት። አሁን ሽፍትቱ ነው። ቀኑ ተመሳሳይ ሊሆን ይችላል፣ ልትቀይሩ ትችላላችሁ። እና አሁንም ሽፍትቱን አዘጋጅ አልኩት። አሁንም አዘጋጅ። አሁን ተመሳሳይ ሰዎች አይደሉም፣ እያቀያየረው የሚያዘጋጀው። አሁንም እችንም ሼር ማድረግ ትችላላችሁ ወይም አትም ማለት ትችላላችሁ። አሁንም ይሄው አትሞ አስቀመጠ። አሁን ለምሳሌ አሁን እዚህ ጋር ቼክ ማድረግ ትችላላችሁ። ምናልባት በአንዳንድ ዌይ ሰው ተመሳሳይ ከሆነ ምናልባት እንትን ሊያደርግ ይችላል። ተመሳሳይ ሰው ሊሰጥ ይችላል። ሰው ተመሳሳይ ከሆነ እሱን ደግሞ ምን ማድረግ ትችላላችሁ? ቦታው ላይ ላሳይ። ተመሳሳይ ከሆነ አሁን እንዲህ መጥታችሁ አሁን ሽፍት ስራ አይደል ክሊክ አድርጋችሁ አሁን እዚህ ጋር አሁን ተመሳሳይ አይደለም፣ ግን የሆነ ቦታ ተመሳሳይ ከሆነ ለምሳሌ ፕሮግራም መሪ መጀመሪያ ሳምንት የተሰጠው ሁለተኛ ሳምንትም ከተሰጠው ተመሳሳይ ከሆነ ምን ታደርጋላችሁ? እዚህ ጋር ምን አለ? እንደገና ቀላቅል የሚል አለ። አያችሁ እዚህ ጋር ተመሳሳይ ባለፈው ሳምንትም አሁን የሚመጣው ሳምንት ተመሳሳይ ከሰጠ እንደገና ቀላቅል ስትሉት ያስተካክላል። ስለዚህ ተመሳሳይ መሆንና አለመሆኑን ቼክ እያደረጋችሁ፣ ግን አብዛኛው ጊዜ ተመሳሳይ አይሆንም። አንዳንድ ጊዜ ግን ኢንኬዝ ተመሳሳይ ሊሰጥ ይችላል። አሁን እዚህ ደበባ ኦኬ፣ እዚህ እናያለን። ቆይ አንዴ እናያለን። አሁን 3 ሽፍት ነው ያወጣሁት። አሁን ሽፍት ዋን ላይ የፕሮግራም መሪ አሁን ሽፍት ዋን ላይ ፕሮግራም መሪ ማን ነው? ደበባ ነው። ተጠባባቂ ፊሳ ነው። እሺ እንሂድ። አሁንም እንሂድ። እሺ እንሂድ። ሽፍት ቱ ላይ እዚህ ጋር አሁን ደበባ አይደል ሽፍት ዋን። አሁን እዚህ ሽፍት ቱ ላይ
ሽፍት ቱ ላይ እዚህ ሽፍት ቱ ላይ ፕሮግራም መሪ ማን ነው? ከበዳ ነው። ተቀይረዋል አይደል? ተቀይረዋል። እዚህ ጋር ደበባ ነው፣ እዚህ ጋር ከበዳ ነው እና ተጠባባቂ ደግሞ አበባ ነው። እዚህ ጋር ማን ነበር? ፍስያ ነበረ። ቀይረዋል ማለት ነው። እሺ ሽፍት 3 ላይስ አሁን ፕሮግራም መሪው ማን ነው? አበባ ሆነ። ተጠባባቂው ከበዳ ሆነ። አያችሁ እንዲህ ይቀያይራል። እና በድንገት ግን ተመሳሳይ ከሆነ ቅድም ያሳየሁትን እንዲቀላቅል ማድረግ ትችላላችሁ። 2 3ን ካደረጋችሁ ይቀላቅላል። ግን ራሱ በያዘው እንዲህ ራሱ በያዘው ቢሰራ በጣም አሪፍ ነው። እና ይሄ ነው እና በዚህ ዌይ መጠቀም ትችላላችሁ። ወደፊት ደግሞ ከዚህችም ሼር እንድታረጉ እናስተካክላለን። ከዚህም እና እዚህ ዘርዝሮ ያስቀምጣል። እዚህ ጋር ሜክ ማድረግ ትችላላችሁ። ይሄ ነው በአጠቃላይ። መልካም ጊዜ